እወዳቸዋለሁ ትንሽ ጨንቆኛል ጋይስ ትንሽ ጨንቆኛል ብቻዬን ምናምን ቁጭ በል ትንሽ ልረጋጋ ምናምን ገርሽ ነው ታዲያ ያደረግሽው ነገር አልተመቸኝም ወይ ምን አደረኩኝ ከባለቤቱ ጋር እያወራሁኝ ነበርና እኔ የሰራሁት ነገር እኔ ነኝ የሰራሁት ብለሽ ሽልማቱን ተቀበልሽና ምንም ደስ አላለኝም እንዴ እነሱ ለሰጡኝ ነው ታዲያ ቲክቶከር አዶናይን ያጨናነቀው ምንድነው ይሄን አይተዋል ወለስ ማናት እዚህ ጋር ካየኸኝ ይሄ ዱላ ነው በዱላ ነው እንደዚህ ተመታሁት አልተፋብሻለኝ ከልቤ ውስጥ በመጨረሻም ወንድማችን ማስተር አብነት በተሻለ ሁኔታ ገግሞ ወደ ቤቱ መቅናት የግናም በዓል ከቤተሰቦቹ ጋር ለማሳለፍ የቻለ ሲሆን እወዳቸዋለሁ ትንሽ ጨንቆኛል ጋይስ ትንሽ ጨንቆኛል ብቻዬን ምናምን ቁጭ በል ትንሽ ልረጋጋ ምናምን ቶሎ እየጨናነኩኝ ነው አሁን ጊዜ ለምን እንደሆነ አላውቅም ቶሎ ያቅሜን እየሞከርኩ ነው እንግዲህ ምን ማድረግ አይቻልም በጣም ብዙ ሰዎች እረፍት መውሰድ አለብህ ምናምን ይላሉ ጋይስ እኔ በወስድ በጣም ደስ ይለኛል ሲሪየስሊ ግን አሁን በቃ ልጆች አሉኝ ምናምን ገባቸው ፈቅጄ ወስኜ ያመጣዋቸው ልጆች አሉ 5 ልጆች አሉ ስለዚህ እኔ ከወደኩኝ እነሱ እንደሚወድቁ አውቀዋለሁ እኔ ከተዳከምኩኝ እነሱ እንደሚዳከሙ አውቀዋለሁ ስለዚህ I have to be the best like ምርጫ የለኝም ገባችሁ ምርጫ የለኝም ዛሬ በወድቅ ነገ ተነስቼ አሸንፋለሁ ከነገ ወዲያ በወድቅ አሸንፋለሁ በኃይለኛው ገባችሁ ምርጫ የለኝም ቀጥ ማለት ግዴታዬ ነው ደረቴን ነፍቼ ለራሴ መቆም ግዴታዬ ነው because ለራሴ ስቆም ለነዛ ልጆችም እቆምላቸዋለሁ የሚገርም ህይወት ሰጣቸዋለሁ ማለት ነው እንደሰማችሁት እንግዲህ አዶናይ በሰሞኑን አንዳንድ የሚናገራቸው ብዙዎችንም ምን ደርሶበት ነው ምን ችግር ገጥሞት ነው እያሉ ነው አንዳንድ ቪዲዮዎችም ተያያዙ ነገሮችም እየወጡ ነው ሐሳባቸውን እስኪ ሰጡበት ገርሽ ነው ታዲያ ያደረግሽው ነገር አልተመቸኝም ወይ ምን አደረኩኝ ከባለቤቱ ጋር እያወራሁኝ ነበርና እኔ የሰራሁት ነገር እኔ ነኝ የሰራሁት ብለሽ ሽልማቱን ተቀበልሽና ምንም ደስ አላለኝም እንዴ እነሱ ለሰጡኝ ነው ታዲያ እኔ እኮ ጥፋተኛ አይደለሁም ግን መናገር ነበረብሽ እኔ አይደለሁኝ የሚያደርኩት ብለሽ መናገር ነበረብሽ እንዴ ማለት አልገባኝም ለምን የተሰጠኝ ነገር ለራሴ ይይ ነው እንጂ መስሉ ለምን እንደዛ አላለሁ አይ ኖ ግን ያላረግሽው ነገር ነው አላረግሽውም እኮ ኦኬ ደግሞ አንተ አድርገህ መውሰድ ነው ለምን አትናገሪም ነበር አዶናይ ነው የሰራው እኔ አይደለሁም የሰራሁት ለምን እናገራለሁ መብቴ መሰለኛል ይህ ማለት ክፉ ሰው ነሽ ማለት ነው የራስሽ ስራ የምትሰሪ የምታረጊ የኔ ነው ብለሽ የምትናገሪ ከሆነ ክፉ ሰው ነሽ ማለት ነው ነው ክፉ ሰው አይደለም አምኖት ክፉ ታዲያስ ያንቺ ያልሆነ ክፉ አንተ ነህ እንደዚህ ደግሞ ዲስሪስፔክት እንዳታረገኝ ያንቺ ስራ ያልሆነ ለምን የኔ ነው ብለሽ ትናገሪያለሽ መብቴ ነው ዳሰ ክፉ ነሽ ማለት ነው ለምን ይቅርታ አትልኝ ታዲያ ማለት ለምን ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ አዎ እንዳጠፋሽ ታውቂዋለሽ ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው ምልሽ ሊያስደብርሽ ይገባል አንደኛ ነገር ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያጂ ማለት ነው ገባሻ ላይክ ትንሽ አይደብርሽም ውስጥሽ አይደብረኝም ከደበረ እግር መብላት ትችላለህ ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሪስፔክትን እዛው በለመድክበት ምን ይመስላል በጣም ትገርሚያለሽ እንደዚህ አስበሽ አላቅም ነገር አይመለከትም እንደዚህ አስበሽ አላቅም እንደፈለክ አስበኝ ብሮ ሰርተ መውሰድ ትችላለህ የራስህን ነገር አያገባኝም ተሰጠኝ ወሰድኩት ግን እንኳን አልሰራሽው ልትጨቃጨቀ ደግሞ ግን እንኳን አልሰራሽው በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ አይገርምሽም ሪከርድ አድርጌሻለሁ አድርገኝ ምንም አታመጣ ለቀው ይሄን ልክስክስ ይችላል እንዴ ክስክስ ስላለ ከስክሽና እኔ ገልብጬ ነው መከሰክስ እታሰራታለሁ እታሰራታለሁ ገልብጬ እንደዚህ ከሰክስ ቲክቶከር አዶናይን ያጨናነቀው ምንድነው ለአርቲስቱ የተባለውን ያክል ፎሎ ሞልቶ መኪናውን አለመሸለሙ ያፍራት ነው ስጋት ነው እንደዚህ ያስጨነቀው ወይስ ደግሞ ያልኩት ይሳካልኛል ብሎ ተስፋ የጣለበት ማህበረሰብና ራሱንም ህዝቡም ከፍ አድርጎ ከሰቀለው ማማ ላይ ያወራውት ይሆናል ብሎ ቃል የገባው ነገር መፍረስና መንከሳከስ የሚጀምር መስሎት አዶናይን እንከተላለን እናደንቃለን የምትሉ ፎሎወሮች 4,300,000 የት ነው ያላችሁ ለሀገር ያገለገለ አርቲስት ሱራፌል መኪና ከታክስ ሰልፍ ከነበረው የሰውነት አቋም ባንዳን ህመሞች እንደዛ መዋጀቅ አይደለም ቻሌንጅ ተጀምሩለት እንዲሁ ቢረዳና ቢገዛስ ዛሬ መኪና እናስተዋውቃለን ሪል ስቴት እናስተዋውቃለን እያሉ ከትልልቅ ሰዎች እስከ ትንንሽ አርቲስቶች የሚወጣቡጡትና በህገወጥ ካናዳ ድለላ በየትኛውም ሀገር ህዝቡን የሚበሉትና የሚያስበሉት
እነዛ አርቲስቶች ባሉበት ሀገር ከሰው ያልደረሰ አንገቱን የደፋ ለዚህ ማህበረሰብ ብዙ ነገር የለፋ ወጣት እንደምንም ብሎ ቢሸለም ምንድነው ችግሩ? የኢትዮጵያ ማህበረሰብስ ይሄንን ፖፑላር ኤሌክትሮኒክስን አንድ ጊዜ ላይክ አድርጎ ካልተመቻቸው አንፎሎ ማድረግ አንድ ቀን በኋላ ምን ችግር አለው? ይሄን ያህል እንደ ሀገር ክፋትና መቀኝነት ሴት የሚያደርስ ይመስላችኋል? እንግዲህ አዶናይን ሰሞኑን አስጨነቀው ከሚባል ነገር እንግዲህ እንደ ባለፈው ማለት ነው የቲክቶክ ቻሌንጅ ላይ በማድረግ ፎሎ በማስደረግ የመኪና ቻሌንጅ አስጀምሯል እና የሱ ሊሆን ይችላልም ብዙዎች እያሉ ነው። አንዳንዶች ታዲያ ከራሳቸው ወጪ በማድረግ እንግዲህ ይህንን የአዶናይን ብስጭትና ወይም የሆነ የተጨነቀበትን ነገር ለመፍታት ብር እየመደቡም ፎሎውን እያስደረጉ ይገኛሉ። በጣም የሚገርም ነገር ነው ያጋጠመኝ። ቃል በገባሁት መሰረት እንግዲህ 90,000 ብር ይዤ ላይቭ ገብቼ ነበረ ለ50 ሰዎች ለእያንዳንዳቸው የኢትዮ ቴሌኮም አንሊሚትድ ወራዊ ፓኬጅ ለመሙላት ማለት ነው። ምክንያቱ ደግሞ ወንድማችን አርቲስት ሱራፌል ተካ መኪና እንደሚሰጠው ቃል ተገብቶ ነበር። ነገር ግን ፎሎወር በጣም እየጨመረ አልነበረም እና መጨረሻ ላይ ተስፋ የሚያስቆርጥ ሁኔታ ላይ ነበረ እና ይሄ ነገር ባይሳካ ራሱ የራሳችንን ኃላፊነት እንወጣ በሚል ላይቭ ገብተን ነበረ 570,000 ፎሎወር እያለ እና 720,000 ፎሎወር ሲደርስ 150,000 ፎሎወር ሲደርስ እንደምንወጣ ከዛ በኋላ ሌሎችም እንደሚያስቀጥሉት ቃል በመግባት ላይቭ ገብተን ነበረ። አዶናይን በጣም አመሰግናለሁ ይህን ቻሌንጅ በማምጣቱ። ሌሎቻችሁን ኮንቴንት ክሬተሮች ይህን ነገር እየገፋችሁ ወደፊት እየወሰዳችሁ ያላችሁ ሰዎች ቴንኪዩ። መጨረሻ ላይ ተስፋ የሚያስቆርጥ ነገር የሚመስል ሁኔታ ተፈጥሮ ነበረ። እንግዲህ እንደምታዩት ለ50 ሰው አንሊሚትድ ኢንተርኔት ፓኬጅ ሞልተናል። ፎሎ በማድረጋቸው ያለው ትብብር በጣም ደስ የሚል ነው። እናስቀጥልና መጨረሻ ላይ ተስፋ ሊቆርጥ ላለ ሰው ተስፋ እንስጥና መኪናውን ይዞ ወደ ቤቱ ቢገባ እንደሰማችሁትም ኒውቲ ዳሎል ይባላል። ይህም ከ90,000 ብር በላይ መድቦ እንግዲህ አዶናይ የተጨነቀበትን አንዱ ነገር ለመፍታት እንግዲህ ለአርቲስት ሱራፌል ተካ መኪና ይገዛል በተባለው መሰረት እንግዲህ ፎሎ የማስደረጉንም በእንደዚህ አይነት ነገሮች እያገዙ ይገኛሉ። ብዙዎችም ድጋፋቸው በጣም ደስ የሚል ነው። እንግዲህ ይህ ነገር እንደሚሳካም እየተናገሩ ነው። ያስጨነቀው ነገር በዋነኝነት ይህ ሊሆን ይችላል እየተባለ ነው። በመቀጠልም ደስ የሚል ዜና ስለ ማስተር አብነት በመጨረሻም ወንድማችን ማስተር አብነት በተሻለ ሁኔታ አገግሞ ወደ ቤቱ መቅናት የገናን በዓል ከቤተሰቦቹ ጋር ለማሳለፍ የቻለ ሲሆን የማስተር አብነት የጤና ሁኔታ የሚከታተሉት ዶክተር ገመቺስም ስለ ማስተር አብነት ህዝቡን በደስታ ጮቤ ያስረገጠ አንድ መረጃ ነው ተዋል። ቤቱ ስለሚያስፈልገው ነገር ገዝቶ ይጠቀሙበት ይናባ። እሺ ይሄው በእውነት እውነት ሃይ ምንም ችግር ማማ አብነት ነው የኔ ልጅ አለ ባገሩ። እንዴት ነው የኔ እናት? አፈል ብላለህ ባገሩ። ያአላህ የጎፋ ህዝብ እጅግ በጣም በከባድ ሐዘን ውስጥ ይገኛል። ተቸገሩ አቅማቸው ደከም ያለና ያለ ጧሪ የቀሩ በአጠቃላይ እርዳታ የሚያስፈልጋቸው ሁሉ ማስተር አብነት ድምጹን ገና ከሩቅ እንደሰሙ በደስታ ያነባሉ። ማስተር አብነት የተፈጠረበትን ዓላማ በተግባር በመኖር ህይወት ትርጉም የሚኖራት ያኔ እንደሆነ በተግባር ያስመለከተን እጅግ በጣም አስደናቂ ስብናን የተላበሰ የቁርጥ ቀን ልጃችን ነው። ለዚያም ነው ዛሬ ህዝቡ ቅጠሩና ሳሩ አብነት ፈጣሪ ማረ ልጃችን ሲሉ ይመርቁት። ታዲያ ይህ የዳ አባት እንቁ ልጃችን ታሞ ከተኛና ክትትል መረብ ይሰነባበትም ከሰሞኑ ጥሩ እያገገመ እንደሆነ በቅርብ የሚከታተሉት ዶክተሮች ተናግረዋል። ካሁን ቀደም ብዙዎቻችሁ እንደምታውቁት እግሩ አካባቢ በካንሰር ተጠቅቶ ፈጣሪ ፈውሶት እግሩን ከመቆረጥ ታድቁታል። ይህንን ያደረገለትን ፈጣሪውንም አላሳፈረውም። ለመልካምና ለበጎ ስራ መሮጥ እግሩን ተጠቅሞበታል። ታዲያ በትናንትናው ዕለትም የናፈቁት ልጆቹ ሻው ቤተሰቡ ሁሉም በእልልታ በደስታ ሆኖ ሲቀበሉት ይታያል። እንኳን ለቤት አበቃ እያልኩ ወደ ዶክተር ገመቺስ ሪፖርት ልውሰዳችሁ። ዶክተሩም እንዲህ አሉ። ህመሙ የማገገም ተስፋን ያሳያል። ይህ የሚሆነው ታዲያ በታላቁና በአማኙ የኢትዮጵያ ህዝብ ጸሎት ነው። ስለሆነም በጸሎታችሁ አስቡት። መድኃኒት ያልፈታውን ችግር እግዚአብሔር መፍታት ያውቅበታል ሲሉ መናገር ተመልሶ ወደ ሕክምናው እንደሚገባም ለቤተሰቦቹ አሳውቋል። ኢትዮጵያውያን በጸሎታችሁ አትርሱት። በጣም ደስ የሚል መልካም ዜና ነው። እንግዲህ አሁን ማስተር አብነት ያለበት የጤና ሁኔታ አሪፍ ላይ እንደሆነ ሕክምናውንም እየተከታተለ እንደሆነ ተገልጿል ማለት ነው። በመቀጠልም የማሳያችሁ ብዙዎች የምታውቁት ሌቦችን ወይም ውስጥ ለውስጥ ህዝቡን ያጭበረብሩ ድርጅቶችንና ታዋቂ አርቲስቶችንም የሚያጋልጠው እንግዲህ ታሪኩን እንዲህ በሚያሳዝን ሁኔታ ብዙዎች ያልጠበቁትን ነገር ተናግሯል። ይሄን አይተዋል። ማናት
እዚህ ጋር ካየኸኝ ይሄ ዱላ ነው፣ በዱላ ነው እንደዚህ ተመታሁት። ዱላ ተመትቼ ሆስፒታል ገብቻለሁ። ጳውሎስ ሆስፒታል ለረጅም ጊዜ ተኝቻለሁ። በዚህ አጋጣሚ ግን የተለያዩ መንግስት አካላት ለምሳሌ ጸረ ሙስና ኮሚሽን የሚባለው መስሪያ ቤት፣ የፌዴራል ፖሊስ፣ የፍትህ ሚኒስቴር፣ የህዝብ እንባ ጠባቂ ተቋም፣ የሸማቾች ጥበቃ ባለስልጣን የሚባሉት መስሪያ ቤቶች የመጡ አሉ። ወደ እኔ አብረን እንስራ የሚል የመጡ አካላት አሉ። ብሄድባቸው ደግሞ እምቢ የሚሉኝ አይመስለኝም። ስለዚህ ከሄድኩባቸው ጥሩ እንትን አገኛለሁ የሚል እንትን አለኝ። እየሰራውም ያለ አብሬ እየሰራቸው ያሉ አካላት አሉ። ለወደፊትም ደግሞ ከፖለቲካ በጸዳ መንገድ የሚቀርቡ ከሆነ ከብሔር፣ ከሃይማኖት፣ ከጽንፈኝነት የጸዳ አቀራረብ የሚቀርቡኝ ከሆነ እንተጋገዛለን። ያን ጊዜ ጉልበት አበጃለሁ ማለት ነው። ማንም ሌባ የሚጨማለቅብኝ ሰው አልሆንም ማለት ነው። ስለዚህ ነገ ብራይት ነው እናቴ። ከዚሁ ጋር ተያይዞ ምናልባት ተጨባጭ ስጋቶች አሉ ይደርስብኛል የምትለው አሁን ላይ በተጨባጭ እያስፈራሩ ያሉ አካላት ወይንም ደግሞ ዛቻ አለብህ ስጋት ያለብህ ነገር ካለ አሁን ብትነግረን ደስ ይለናል። ስጋት ሆኜባቸዋለሁ። ለምን ማንም የለም፣ ማንም ስጋት ነው የሆንኩባቸው። እነሱ ይንገሩ፣ እነሱ ቢነግሩ ጥሩ ነው። እኔ እስካሁን ስጋት ነው የሆንኩባቸው እንጂ ስጋት የሆነብኝ ሰው የለም። ኦልሬዲ ገብተዋል። ስጋት የነበረብኝ ሰዎች እስር ቤት ነው ያሉት እና ሜቢ ሄጄ ከጠየኳቸው አንድ ቀን ሄጄ ጠይቃቸዋለሁ። ስጋቶቼ በጠቅላላ እስር ቤት ናቸው ያሉት። ስለዚህ ስጋት የለብኝም። ትንሽ ሰዎች ትንሽ ከአቅም በታች ናቸው እነሱም። ስለዚህ አሁን ላይ የለብኝም። ይህን ስራ አጠናክሬ መቀጠል ፈልጋለሁ። አጠናክሬ መቀጠል ስፈልግ ግን የሚይዙኝ ነገሮች አሉ። የሚይዙኝ ነገሮች ምንድን ነው መሰለ? ተንቀሳቅሰ መረጃን ማግኘት፣ ማስረጃ ማሰባሰብ ሂደቶች ላይ የኢኮኖሚ ችግሮች ይኖራሉ። የኢኮኖሚ ችግሮቼ ከተፈቱልኝ የሙሉ ጊዜ ስራዬ ምርመራ ይሆናል። ስለዚህ ይህን ስራ አጠናክሬ እቀጥላለሁ እስካለሁ ድረስ ማለት ነው። ይሄ ነው የሚሆነው። በቃ ቲክቶክ ለእኔ ምቹ ፕላትፎርሜ ነው። በገንዘብ ደረጃ ገንዘብ ባላገኝበትም ህይወቴን የሚቀይር ገንዘብ ባላገኝበትም ጠላቶቼን ግን በማስረጃ ተማርሜ አሸንፊያቸዋለሁ። ትልቁ በቃ ባለውለታዬ ነው ቲክቶክ ለኔ። ስለዚህ ነገም ከነገ ወዲያም የቀሩ ነፍ ሰዎች አሉ፣ በጣም ነፍ ያልተነካኩ። እነሱን እነካካቸዋለን፣ እናሸንፋቸዋለን። ወደ ታረመው እንዲወጡ ታረመው ህብረተሰብ ላይ ጉዳት እንዳያደርሱ፣ ችጋራም እንዳይሆኑ፣ ያለ ሰው አንኖርም። እነሱን ጥግ እናስይዛለን ብዬ ተስፋ አደርጋለሁ። እንግዲህ ቀጥላለሁ የሚል እንትን ያለኝ። የሚገርማችሁ ይሄ አውንታ በርሲሳ ይባላልና በቲክቶክ ስሙ ብታዩት ብዙ አርቲስቶችና ድርጅቶችን ህዝቡን የሚዘርፉትን በመረጃና በማስረጃ እያደረገ እንግዲህ በግልጽ ለህዝቡ የሚያሳውቅ ነው። እንግዲህ ብዙ አይነት መከራ ደርሶብኛል ብሏል። አይታችኋት እንግዲህ አካላዊ ጉዳት እንደደረሰበትም ብዙ ሕክምና ላይ እንደቆየ እንደዚሁም ሆኖ ራሱ አሁንም ስራዬን እቀጥላለሁ፣ የምፈራው ነገር ምንም ነገር የለም። ህዝቡን የሚበዘብዙና የሚያጭበረብሩ ድርጅቶች አሁን እንደበዙ ይታወቃል። እንግዲህ የምናምነው የለም ማለት ይቻላል። እንግዲህ ታዋቂ አንድ አርቲስት ይወጣና ይህ ነገር ያዋጣቸዋል እዚህ ግቡ ወይም መኪና ወይም ቤት ሄደና በኋላ እንግዲህ እሱ ራሱ ዞር ብሎ ይጠፋል። ብዙዎችን ከዘረፉ በኋላ ከዛ ይዞራሉ ድርጅት ወይም ይጠፋል። ይህንን ከስር መሰረቱ እንግዲህ በሚገርም ሁኔታ እንግዲህ እነኝህን እያጋለጠ ያለ ነው። አሁንም ስራዬን እቀጥላለሁ፣ ምንም መከራ ብዙ አይነት ነገር ቢደርስብኝ እያለ ነው። የሌቦች መድኃኒትም ይሉታል። እንጀራ ለምሳሌ የኦሮሞ ምግብ አይደለም። የኦሮሞ ምግብ ጮርሳ፣ ጨጨብሳ፣ አንጮቴ፣ ዳንጋ ይሄ ነው። እኔ ስበላ አደግኩት። ምናልባት እንጀራ ካደግን በኋላ አይለመነው። ዘመዶቻችን እንጀራ ራሱ በደንብ መጋገር አይችሉ ነበር። እኔ እንጀራ ሱስ እስኪዘኝ ድረስ እየበላሁ ነው ያለሁት። ከዛሬ ጀምሮ የአማራ ምግብ እንጀራ አልበላም አልኳቸው። አልበላም በቃ አብዮት አስነሳው። ዛሬ ጀምሮ ከኮማም የሚባል ምግብ ቤት አለ ልደታ። ከዛ ምግብ አምጡልኝ። ምግብ ውድ ነው። አንጮቴ፣ ጮሮርሳ፣ ጨጨብሳ፣ ጩኮ ከዛ ውጪ አልበላም። የረሃብ ነው። አስቀምሰው ምግቡን አስገቡልኝ። 3 ቀን በላሁና ወደዛች ወደ ተለመደችዋ
እንጀራ ተመለሰ ሱስ እስኪይዘን እኛ ምግባቸው ዘረኛ ማን ነው እስቲ አንተ ተመልከት። የአበሻ ቀሚስ የማይለብስ የኦሮሞ ኮሚኒቲ የለም። የአበሻ ቀሚስ ወይ ትግሬ ነው ወይ አማራ ነው ይባላል። የሰማችሁት እንግዲህ ዘረኝነት ምን አይነት መጥፎ እንደሆነ ነው በዚህ ንግግር እንደሰማችሁት ማለት ነው። ምግብን ራሱ የአማራ የትግሬ የኦሮሞ እያሉ ብሔር እየወጡለት ማለት ነውና ምን አይነት ዘረኝነት ያለው ጉዳት በእውነት እስከዚህ ድረስ አይምሯቸውን ተቆጣጥሮ ሌሎች ነገሮችን መፍጠርና ስራዎችን መስራት እንዳይችሉ የሚያደርግ በሽታ መሆኑን በግልጽ እናያለን። እንግዲህ ትልቅ ሰው ተብሎ እንደዚህ መድረክ ላይ እንደዚህ አይነት ነገሮችን የሚያስተላልፉ አስቡት ለቀጣይ ትውልድ ምን አይነት ነገር እየፈጠሩ እንዳለ ማለት ነውና ሁላችንም ከእንደዚህ አይነት ነገር መጽዳት አለብን። በመቀጠልም በብዙዎች ዘንድ መነጋገሪያ የሆነው ጠቅላይ ሚኒስተሩ ስለ ስልጣናቸው ጉዳይ የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ስልጣናቸውን ሊያጡ እንደሚችሉ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ከቀዳማዊት እመቤት ዝናሽ ታያቸውና ከከፍተኛ የመንግስት አመራሮች ጋር በመሆን የቱሉ አራራ የተቀናጀ ሞዴል መንደርን ሲያስመርቁ ያስተላለፉት መልእክት የብዙሃን መነጋገሪያም ሆኗል። ጠቅላዩ የቱሉ አራራ የተቀናጀ ሞዴል መንደርን በይፋ ሲያስመርቁ በኦሮምኛ ቋንቋ ንግግር ያደረጉ ሲሆን በብሔራዊ ቴሌቪዥን በተላለፈ በዚህ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉም ተደምጠዋል። ስልጣን ይሰጣል፣ ጊዜ ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉን ባለን አቅምም የሰዎችን ህይወት በመለወጥ እኛም ተደስተን ህዝባችንንም ማስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበት ሁኔታን መፍጠር አለብን በማለትም ተናግረዋል። አክሎም ስልጣን ላይ ያላችሁ ሰዎች በወረዳ በዞንና በክልል የምታስተዳድሩ ሰዎች ይህን ጉዳይ በልባችሁ ማኖር አለባችሁ በማለትም መልእክት አስተላልፈዋል። ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም